በ25 ሚሊዮን ብር ቦሌ እምብርት ላይ መኖር እንደሚቻል ያውቃሉ? በመጀመሪያ እምብርት ምን እንደሆነ ላሳያችሁ። ኑ ተከተሉ። ከቤቱ ወጥተው ወክ እያደረጉ እቃ ለመግዛት ሴንትራል ሱፐርማርኬት በ3 ደቂቃ፣ ሸዋ ሱፐርማርኬት በ6 ደቂቃ እንዲሁም ከጀርባችን የምትመለከቱት የጋራድ ሞል ላይ የፈለጉትን ሰርቪስ አግኝተው በ4 ደቂቃ ውስጥ ወደ ቤቱ መመለስ ይችላሉ። ከቤታችሁ ወጥታችሁ ቁርስ ልብላ ካላችሁ ደግሞ አንድ አስፓልት ተሻግራችሁ በ4 ደቂቃ የእግር መንገድ እዚህ አፍሪካ ካፌ ክሮሳንትና ማኪያቶቻችሁን እየጠጣችሁ ልጆቻችሁን ደግሞ እዚህ በምታዩት ፓርክ ላይ ያዝናናችሁ አሪፍ ጊዜ ማሳለፍ ትችላላችሁ። ለመኪና የነዳጅ አቅርቦት ደግሞ እዚህ ጋር ቶታል፣ እዛ ጋር ወላ ሲፈልጉ በጄሪካን ይዘው እንኳን ወደ ቤቱ በ10 ደቂቃ ውስጥ መግባት ይችላል። እንደኔ ደግሞ ቦርጭ የሚያስቸግራችሁ ከሆነ ከስካይላይት እስከ መስቀል አደባባይ በቀን ለ6.3 ኪሎ ሜትር እየሮጣችሁ 500 ካሎሪ ማቃጠል ትችላላችሁ። ያም ደግሞ ካሜራማን እንድታክሉ ያደርጋችኋል። በመሃል ቦሌ ወሎ ሰፈር ጽድት ያለ አፓርትመንት በ25 ሚሊዮን ብር ባለ 2 መኝታ ተወሰነ ድርድር አለው። ታች ላይ ባሉ ስልክ ቁጥሮች ደውሉልን። ለኪራይም ለሽያጭም መረጃዎች ፔጁን ፎሎ፣ ላይክ፣ ሼር ማድረግ አይርሱ።